አንተ አስመሳይ አክሱም ሰው ታረደ አግዳ አክሱም ትምስምቱ ቆይ ትግራይ ተመታለ እመጣለሁ ምን አባሽ ልትሆኚ እከካም ሀገሬ ነው ይሄ ነው አንተ አዶናይ የምትባል ይሄ ነው እያልኩ አራራፍ አይባልም ዲቻ ቮይሶች ላይ ሄደ አትለጠፍ አንድ ነገር በተነሳ ቁጥሩ የኛ የደቡብ ልጆች ናቸው ምንም አላደረክም 6 እያልክ አታብዛ 3 ናቸው ቴዲ አፍሮ ከወጣው ዘፈንሽ የትኛው ተመቸሽ ቴዲ አፍሮ አይመቸኝም ለምን ግን ከዛ ሪል ስቴት ላይ 10 ሚሊዮን በአንድ ምሽት ለሙስሊም ማህበረሰብ ያስገኘ ሰው ነው አዶናይ አባቷ ነው ሰላም ውድና የተከበራችሁ የኔ ተከታዮች እንዴት ናችሁ ሁሉ ፒስ ሁሉ ሸጋ እንኳን በሰላም ቆያችሁ እንኳን ወደ ፍቅር የተሞላበት ቤት በዘር በሃይማኖት በብሔር በፖለቲካ የማንከፋፈልበት ቤት እንኳን በደህና መጣችሁ እላለሁኝ እኔ ወንድማችሁ ገሜ ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ ሰፖርት አድርጉኝ ዛሬ አዶናይ ምን አጋጠመ እንዲሁም አብሪሽ ወይም ኤቢ ግሬስ ፋሚሊ ምን አጋጠመ የሚለውን አንዳንድ ነገር እናነሳለን ቪዲዮ ላይክ ሼር ያደርጋችሁ ከኔ ጋር እስከ መጨረሻ እዩ ግን ትንሽ እኔን ሰፖርት ማድረግ የምትፈልጉት ሰዎች ሲታይ ማለት ነው በቪፒኤን አብርታችሁ ብታዩኝ በጣም ደስ ይለኛል ምክንያቱም እንደማንኛውም ኢትዮጵያዊ ማደግ ፈልጋለሁ ሰፖርት እንድታደርጉኝ ስለሚፈልግ ነው ደገፍ አድርጉኝ ይሄን ቪዲዮ እስከ መጨረሻ እንከታተል ወደ ቪዲዮ እንዴ ቻቻ ነው አንቺ የምን ቅናት በማንስ ነው የምትቀናው ቀን በቀበር ነው ልጅ በስማ በሞተ ሰው ያውም ራሱን ማጠፋ ሰው እንዴት ይቀናል ናስኪ ለዳንድ ቻቻ ግድ የለ የሆንከው ንገረኝ መፍትሄ እናጣለት እናቱ ልጄ እያለች ስትንፈራፈር ቤተ ዘመድ ሬሳውን አንቆ አለቅም ሲል ጓደኞቹ ስሙን እያቆላመጡ ሲጠሩት ሁሉም ሰው ሲያለቅስለት ቀን ነው እናቲኮ ከናፈፈጠሪ ተዛለላት ረስታኛለች የት ወጣ የት ገባ የሚለኝ ይላ ጓደኞቼ እንኳን ለኔ ትኩረት አሰጡኝ ባለውበት ረሱኛላችሁ ምናልባት ሞቼ ይሄ ሁሉ ሰው ካለቀሰልኝ ከወደደኝ ብዬ እኮ ነው አለመወደድ ለካ ሞት ያስናፍቃል መረሳት ለካ ከመቃብር በላይ ነው ወድሃለው አለመባል ለካ ከመኖር ያቃቅራል ለካ ከመቃብር መልስ ብዙ ሞትን ከሚመኙ በሟች ከሚቀኑ ሰዎች ጋር ወደ ቤት የምንገባው በዚህ ሰዓት ሰው ርቦት ከፍቶት ፈተና ውስጥ ነው የሚያማክረው የሚጮህበት አጥቶ ስንቱ ሞትን ይመኛል ስንቱ በሟች ይቀናል ዛሬን እንጠቀምና የምንወዳቸውን ሰዎች ፍቅራችንን እናሳያቸው እንደምንወዳቸው እንደሚያስፈልጉን እንንገራቸው እስቲ የምትወዱትን ሰው ሜንሽን አድርጉና ፍቅራችንን እንግለጽለት ማን ያውቃል ብዙ ሰው እኮ እናድን ይሆናል በጣም አሁን እኔ ምን ሐሳብ ላይ እንደመጣ ታውቃለህ አላቅም ብዙ ሰው የሆነ ቀብር ላይ ምናምን ተገኝታችሁ ከነበር ያን ሰው በአካል የምታውቀው ከሆነ ማንንም ሰው ኖሮት ላታዩ ትችላል አይደል ከዛ ልክ ቀብሩ ሰዓት ይሁላስ ለሱ ደግሞ የመጨረሻው ድግስ ነው ለሱ ሰው ታማ ከነበረ ነው ማለት እንደዚህ የሚልለት የኔም ይያለ የሚጮህለት አይነት ሰው ብዙ ሰው ነው ለዛች ሞመንት ነው ለዛች ሞመንት ስለሆነና ለዛ ኮኖ ሰው በቁሙ መረዳት ይያለበት ወይ በቁሙ መደገፍ ይያለበት በቁሙ የሆነ ማድረግ ይያለበት ከገንዘብም ከምን ተገላገልኩት ነው ይመስለው አልቀሻው ከገንዘብም ከምንም በላይ ደና ነው ወይ መጠየቅ ያስነ ማለት እንደዚህ ፍቅራችንን መግለጻችን ለአንድ ሰው በጣም ቫልዩ ያለ በሞተ ሰው መቅናት እስከሚያደርሰው ድረስ ከባድ ነው ስለዚህ የምትወዳቸውን ሰዎች ሜንሽን ተባባሉ ሜንሽን አድርጉት አሁን እዚህ ጋር ምንድነው አንድ ሰው እኔ በበኩሌ በቁም ይያለ ያረዳነው ሰው ሞቶ ባይባልለት ለሱም ጥሩ አይደለም ፈጣሪም ከማይወደው ነገሮች ስለሆነ ነውና በቁም እንረዳዳ ይላለሁኝ እኔ በበኩሌ ከፍተ ታረጋና ምንድነው እሱ የልጅ አካውንት እኮ ተመቷል ምንም እየታየላት አይደለም ኮፒ ሊንክ ሼር አድርጉ ሞቆቅ አድርጉ እንጂ ምንድነው በቃ አሁን ቆይ ዝጋው በሩ ኡናጋይ ነው ደስ ሲትሉ እናታችሁ ሴት አለች ወይም ካሜራማናችሁ እናታችሁ ናት እናትሽ ነች ምንድነው መስኪን ኮምፕሊንግ ሼር አድርጉ ልጅ አካውንት ተመቷል በቃ እንዴት ነው በሩ ከፍታ ምንድነው እሱ የልጅ አካውንት ተመቷል እኔ ስለሌለው ነው ምን አመን ተላቸው ደንግጣው ኮፒ ሊንክ ፎሎ ያደርጋሉ አሁን በል አንተ
ብዙ ሰው ኮፒ ሊንክ ማለት በጣም ይቸገራል እኮ አሁን እሱ በጣም ጎበዝ ነው ይላል እስከ መጨረሻ አይሳሳትም ምንድነው ልጅ አካውንት እኮ ተቃጥሏል ምንድነው ምን ሆኗል አካውንት ሼር ኮምፕሊት ተቃጥሏል እኔ ስለሌለ ነው እኔ አለው እሺ ኮምፕሊት ሼር አድርጉ የምደረገውን አድርጉት ኮፒ ሊንክ ሼር አድርጉለት በጣም የሚያስቁ ወይም ማለት ደስ የሚሉ ፋሚሊዎች ናቸው እንደዛ አይነት ፋሚሊ ያላችሁ ታደላችሁ አባትና ልጅ እንደዚህ አብሮ እየተቀላለዱ በጣም ነው ደስ የሚለው እሺ እንቀጥል አባቷ ነው ከድሮም ነው ለካ እነዚህ ልጆች አስተዳደጋቸው በጣም የሆነ አላ ፍሪ ሆኖ ነው ያደጉት ምንም በቃ ጭቆና የሚባል ነገር የለባቸውም ሰላም ኩራት ኻትርና አድሜና استعمل ፎቶን እንአብ ቀረባ ጊዜ ማህበራዊ ሚዲያ ቅልቅል ናብለት በጣም ተደምመና ዘላ ሄሊና ደመቀ የት ነው ትግራይ ነው ሰላማት አመጣጣና ሞዴል ይነሩ ሰዓት ሞዴል ትሆን ትደልይ 5 ሰዓት ሰላም ይወልኩ ዋው ማለት በጣም የሆነ ተስጦ ከመጀመሪያም ነበራቸው እነዚህ ልጆች አዶናይ ታዋቂ ስለሆነ ሞዴሉን የመረጡ ምናምን ነገር ነው መሰለኝ ለካ ከመጀመሪያም ነው ይሄ ነገር ተስጦ አላቸው እነዚህ ልጆች ታለንቲድ ናቸው በአዶናይ ላይ ደግሞ ተነሳችሁ ሰሞን አዶናይ እንደ አንድ ሰው እኔ አሁን ማለት እስኪ ከሃይማኖት እንውጣና እንደ ሰውኛ እናስብ አዶናይ ከዚህ በፊት ባቡል ኬር በሄደበት ሰዓት በአንድ ምሽት 1 ሚሊዮን አስገብቶ ያ ሪል ስቴቱ ምን እንደሚባል እስኪ ኮሜንት ላይ ጻፉልኝ የምታውቁ ሰዎች ግን ከዛ ሪል ስቴት ላይ 10 ሚሊዮን በአንድ ምሽት ለሙስሊም ማህበረሰብ ያስገኘ ሰው ነው አዶናይ ትንሽም ሼም የሚባል ነገር አታውቁም እንዴ ማለት እኛ እንደ ሃይማኖት እንደምናምን ተው የዘር ፖለቲካ ምናምንም ተው እስኪ እንደ ሰውኛ እናስብ ይሄ ልጅ አንድም ቀን ለሙስሊም ያለው አመለካከት መጥፎ አመለካከት አላየውበትም ለፕሮቴስታንት እንዲሁም ለኦርቶዶክስ ሁሉም በአንድ አይን ነው የሚያያቸው ይሄ ልጅ ፖለቲካ የለበትም በዘር በሃይማኖት አንድም ቀን ሰውን ሲከፋፍል አላየውትኝ ለአክሱም ለምንድን ነው ድምጽ ማትሆነው ብላችሁ አይደል ያያላችሁ ያላችሁት የዛኔ ቢዚ ሆኖ ቢሆንስ አገር ውስጥ ባይኖርስ ይሁን በቃ ሰው እኮ ሁሉ ጊዜ አይማቸው ማለት እንዴ ዝም ብላችሁ ከመሬት ተነስታችሁ አንፎሎ አራ እናስብ ቆም ብለን እናስብ እስኪ እንደ አንድ ሰው እናስብ እስኪ አዶናይን አንፎሎ ጎዳ ነምኒ ቪዲዮን ኩስ ብረዱ ዮቲቃቴ አትካ ቪዲዮ ከላላ ጅርቱ ነም ኹዳኒ ወሉ የርጉ ቀብደ ማሊፍና የሆነም ሱን አዶናይን ፎሎ ጎደ ራሃካፈቱ አዶናይ ከነ ጀደ ቂኔዳን ሀጉመ የሮቲፍ ይየማል የማን ፊደኒ ጀደ ግሪሳዳ anu immoo akka girrisaan ta'in akka humna qabnu akka paawari qabnu itti agarsiisna adonayin aqaami sirraa buusne maaliif enna biyya kana ka ijaaru kadiigus muslimni biyya kana keessatti gahee guddaa qabu kanaaf tuffii adonayin tuffate kana dachaa goonee deebisnaaf haq dandeettaniin aanfooloo godha itti agarsiisna eenyoo akka ta'an ለኔ የማይገባኝ ነገር ማለት ነው የሆነ ለሳምንት የሆነ ምንድነው የሚባለው ወደ ነፈሰበት እንትን ማለት ይሄ ልጅ አሁን እያለ ያለው እቺን ሀገር ማፍረስም ማገንባትም የሚችለው ሙስሊም ነው እናሳየዋለን ምን አይል ፓወር እንዳለን እናሳየዋለን ሁላችሁም ይሄ ቪዲዮ ሲደርሳችሁ አዶናይን ሄዳችሁ አንፎሎ አርጉ ነው እያለ ያለው አዶናይ ምን አደረገ ወንድም አለ እንዴ አዶናይ እኮ ለብዙ ሰው የተረፈ ልጅ ነው በዚህ በወጣት እድሜው ለራሱ ማኖር ሲገባ ለብዙ ሰው እየኖረ ነው ለብዙ ሰው እየተረፈ ነው ለብዙ ሰው እየደረሰ ነው ለብዙ ችግርተኞች እየደረሰ ነው አንድም ቀን አዶናይ ስለ ፖለቲካ ስለ ዘር ስለ ሃይማኖት ሳወራን ተታቃለ አራራናታችሁ ቆም ብለን እናስብ እንዴ እስኪ ቆም ብላችሁ አስቡ አንፎሎ ማድረግም ይደርሳል ማለት ለምንድን ነው አንፎሎ የሚያደርገው ብላችሁ ቆም ብላችሁ ማሰብ ነው ሰውን ዝም ብለን ከመሬት ተነስተን ያደረገልንን ረስተን በትንሽ ነገር በአንድ ነገር አንፎሎ ለማድረግ ብቻ
ሰውን ከመገንባት ይልቅ እኛ ምንም በቀኛ ኢትዮጵያውያን ከምንረዳዳ ብንፈራረስ ለምሳሌ እርስ በርስ ብንተላለቅ ነው የሚቀለን አይደል? አረ ይሄን ወድባተውት ፖለቲካ ውስጥ የለ ባዘር በሃይማኖት አይከፋፈል እንዴ? ቆም ብለን እናስብ እስኪ። ጆን ዳንኤል ምን አጋጠመው? ላይ ያለ ምን አጋጠመው? ለአክሱም ሙስሊሞች ድምጽ ሆኖ ነበርና እሱ ላይ ምን ተባለ? ምን አጋጠመው የሚለው እስኪ በዚህ ቪዲዮ ላሳያችሁ። አንተ አስመሳይ አክሱም ሰው ታረደ አግዳ አክሱም ትምስምቱ ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። አሜዚንግ ማለት ትክክለኛ መልስ። በቃ እንዴ ማስመሰል የለም። ሀገር እኮ እየኖርንባት ያለን ኢትዮጵያ እኮ የሁላችንም ናት። እና አሁን ትግራይ መጥቼ አቅሙ ካለኝ ሰርቼ መኖር እችላለሁ። እንዲሁም አማራ ክልል ሄጄ ኦሮሚያ ክልል ሄጄ ችሎታ ካለኝ ሰርቼ መኖር እችላለሁ። ቆይ ትመጣለህ እንዲህ አደርግሃለሁ። እንዴ ማን ስለሆንክ? ብዙዎቻችሁ ደግሞ አንዳንድ ሰዎች አላችሁ ባለማወቅ አዶናይን ደግፋችሁ ጆን ዳንኤልን ማጣጣል ትፈልጋላችሁ። ጆን ዳንኤልን ደግፋችሁ አዶናይን ማጣጣል ትፈልጋላችሁ። እንደዛ አይደለም። እነዚህ ልጆች ከእንደዛ ነገር ብዙ ናቸው። ስለዚህ እናንተ ቆም ብላችሁ አስቡ። ከእንደዛ ድርጊት ተቆጠቡ ለማለት ነው። ጆን ግን ተመችቶኛል። እመጣለሁ። ምን ታደርገኛለህ? አገሬ ነው። ልክ ነህ። አገሬ ነው። ምን ያደርገዋል? ቤተክርስቲያን ተቃጠለ ብሎ መስጊድ ያቃጠለ ሰምታችኋል? ካህናት ታረዱ ብሎ ሸኪውን ያረዳለን፣ ኡስታዙን ያረዳለን። የለም አናረግም። አምላካችን እንዲህ አላስተማረንም። ማቃጠል ግን መደደብ ብቻ ነው የሚጠይቀው። መደደብ መደንቆር ብቻ ነው የሚጠይቀው። የሆነ ነገር ከደረሰ በኋላ መግለጫ ጋጋታ፣ አዝነናል በሆነ ነገር ማዘን አይደለም ያቃጠለው። እውነቴን ነው እላችሁ። ሁላችንም እንደዚህ ቆም ብለን ብናስብ፣ እንደሱ ለሀገራችን ቆም ብለን ማሰብ ብንችል፣ የኔ ሃይማኖት ይበልጣል፣ የኔ ዘር ይበልጣል። ሁላችንም ዋስነን። እኛ ስንኖር ሃይማኖት ይኖራል። እኛ ስንዋደድ ሃይማኖታችን እርስ በርስ ተከባብረን አብረን መቀጠል እንችላለን እንጂ እርስ በርስ ሳንዋደድማ የማይታሰብ ነው። ስለዚህ ሁላችሁም እንደዛ ድርጊት የሚታራምዱ ሰዎች ከእንደነዚህ አይነት ሃይማኖት አባቶች ተማሩ እላቸዋለሁ። ቴዲ አፍሮ ከወጣው ዘፈኖች የትኛው ተመቸሽ? ቴዲ አፍሮ አይመቸኝም። ለምን? እኔ እንጃ። እኔ ብዙ አይመቸኝም። ለዛ ነው። ቴዲ አፍሮ ከወጣው ዘፈን የትኛው ተመቸ? አወጣ እንዴ? ከቴዲ አፍሮ ከወጣው ዘፈን የትኛው ተመቸሽ? ነው ማለት ነው። እነዚህ በስራ የተጠመዱ ናቸው። ቴዲ አፍሮ ከወጣው ዘፈን የትኛው ተመቸሽ? አልሰማሁት። አሜዚንግ ናት ማለት እነዚህ በጣም ለስራ ቦታ ያላቸው ሰዎች ናቸው። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ። ቃላቶች አጠሩ። ይሻላል። ከወጣው ዘፈን የትኛው ተመቸሽ? ዳስታር። ቴዲ አፍሮ ከወጣው ዘፈን የትኛው ተመቸሽ? እናንተስ የትኛው ነው የተመቻችሁ? እስኪ ኮሜንት ላይ አይሽ ሁሉም አዳምጠሻል ማለት ነው? አላዳመጥኩትም ግን ነው እንደምታውቁት ነው። ቴዲ አፍሮ ምንም የሚታማ አይደለም። እኔ በጣም ነው የምወደው፣ በጣም ነው የማደንቀው። ዘፈን እንዲህ ያልሰራው ነገር የለም። እኔ በኩል አድናቂው ነኝ። አሁን ከወጣው ዘፈን ጀምበር በጣም ተመችቶኛል። እሱ የእናንተ ፌቨሪት ጀምበር የኔ ወርቅ አኖሯት የሳሎን ጌጥ አበባ ይምሎ እኔ ተመችቶኛል። እናንተ ነው የተመቻችሁ? ኮሜንት ላይ ጻፉልኝ። አይ ፍቅር እስከ መቃብር ማናለንደኔ እድሌ ከናው ከኔ ወጣለት እህትና ወንድም አይደሉም። የሰመረለት ባልና ሚስት ከሆኑ ግን ልጁ ገና ኑሮ ተቃኝቶ ብርሃን ተሞላ የለማ
ደስ ስትሉ ከአይን ያውጣችሁ። ፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ምን ያለሽና ማናለ እንደኔ አንቺ አለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና ምንድናችሁ? እስኪ ምንድናችሁ? ባልና ሚስት ናቸው ወይስ እህትና ወንድም ናቸው? እስኪ የምታውቁት ሰዎች እስኪ ፕሊዝ ኮሜንት ላይ ጻፉልኝ። ግን ባልና ሚስትም ቢሆኑ በጣም ያምርባቸዋል። ክፉ አይንካችሁ። እዛ ጋር ታያዋለህ፣ እዛ ጋር ተከምሮ ያለው አዎ፣ ምንድን ሙሉ የቤት ዕቃ ነው። ኦ ማይ ቤት ጋድ ቀይር እንዳይመስል ተከስክሶ እንዳለ። ኦ ማይ ጋድ ላይቭ ላይ እኮ ነው ጌም ሲጫወት ዕቃ ሲበር ዕቃ ይቀጣል። ዕቃ ምንድን ነው ዕቃ ሲበር ይባላል። ሄዶ ቲቪ ቢሆን ምኑም ይከሰክሳል። ደግሞ ምን አይነቱ ደደሙ ይሰድቡና ይሰማና ከዛ በኋላ የሚመልሰው ጆኒ ግን እያስመሰለ ነው። ማን አትማለው ጆኒ ነው የሚባለው። ጆኒ አይደለም ዮኒ ጓያ ጀምር ማሜ ዮኒ ጓያ በጣም አታላይ ነው። አስመሳይ ሰው ስለሆነ ተጠንቀቅ ልልህ እፈልጋለሁ። ማሜ ተጠንቀቅ። ዮኒ ጓያ በጣም መጥፎ ሰው ነው። በበኩሌ ይህን ቃል በመጠቀሜ በጣም ይቅርታ። ዮኒ ማኛ የኮንዶም ተራፊ በጣም አስመሳይ ነው። ሙስሊምና ክርስቲያንን ለማጋጨት ያላደረገው ጥረት የለም፣ አልተሳካለትም እንጂ ብቻ ዮኒ ማለት ነው እመጣላለሁ አንድ ቀን። በጣም አብዝታል፣ በጣም እጅግ ማለት ነው። አንድ ቀን ለዛ ቀን ያብቃኝ። እኔና ዮኒ የት እንደምንደራረስ ታያላችሁ በቅርቡ። ይሄ ነው አንተ አዶናይ የምትባል ይሄ ነው እያልኩ። ኧረ እረፍ አይባልም። ዲቻ ቮይሶች ላይ ሄደ አትለጠፍ። አንድ ነገር በተነሳ ቁጥሩ የኛ የደቡብ ልጆች ናቸው። ምንም አላደረክም። 6 እያልክ አታብዛ። 3 ናቸው። 10,000 ብር ሸራን ምን ነክቶታል? ሸራ ቆይ እንደ አማኝ ራሱን እያደረገ አልነበር እንዴ? ማለት እኔ ስድቡን ትቻለው ምናምን እያለ ነበር እኮ እንዴ። አክሱም ያሉ ትግራውያን ናቸው። ከኛ ምልክ ላንተ ነው የሚቀርቡት። እነዛ ሙስሊሞች እየተሰቃዩ አንተ ሙስሊም ነህና ነው በብሔር በቋንቋ ዝበል በባህል በብዙ ነገር ከሙስሊሞች ጋር አንተ ትመሳሰላለህ። ድምጽ መሆን ያልፈለከው ሙስሊሞች ስለሆኑ ብቻና ብቻ ነው። ፋክት ነው 100%። እኔ የደቡብ ልጅ ነኝ። ለነሱ ድምጽ ለመሆን እየሞከርኩ ያለሁት በአቅሜ ልክ ሙስሊም ስለሆንኩ ነው። የሙስሊም ጉዳይ ስለሚያሳስበኝ ነው። የሙስሊም ጉዳይ የማያሳስባቸው እነሱ ከሙስሊሞች አይደለም ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። በቃ አንተ እዛው ትግራይ ክልል ህጻጽ አካባቢ በድርቅ ምክንያት ሲሰቃዩ ለነበሩ ሰዎች ከ30 ሚሊዮን ብር በላይ ከኢትዮጵያ ህዝብ ያሰባስባል። ቀድመ ደረስከው አንተ ነህ። ለምን ነን ሙስሊም ስለነበሩ። ለምን ታስመስላለህ? ሙስሊም ጣል መርጦ አልቃሽ ነህ አንተ። አታስመስል። ማሳድጋቸው ልጆች አሉ። የአክሱም ሙስሊሞችን ሲቃይ አልሰማውም። ይሄ እልም ያለ ውሸት ነው። ባንዳ አስመሳይ መርጦ አልቃሽ ቀፋፊ። ይሄ ይግባብ። ይሄ ነው እንዴት እንዳበሳጨኝ። ይሄ ይግባብና ትልምፋ። እኔ በበኩሌ ለሸራ የምለው አንድ ነገር አለ። ሸራ ታስታውስ እንደሆነ ከዚህ በፊት ረመዳን ውስጥ ማለት ነው እኔ ከአሁን በኋላ ስድብ የሚባል ነገር አቁሜያለሁ አልሳደብም ስትል ነበርና ያ መልካምነት ምንድነው? እስከመች ነው? እስከ 1 ወር ነው ጾም እስኪወጣ ወይም ረመዳን እስኪያልቅ ነበር። እሺ አዶናይ በግል ምን አድርጎ ነው እንደዚህ የምትሳደበው? እኔ የማይገባኝ ነገር በቃ ብኖር ይሄ ነው። ሰው እሺ ለኢትዮጵያ ህዝብ ምን ስትሆንለት ነው የሚያቀል? ማለት ይሄ ልጅ አሁን ሙስሊምን አይወክልም አይደል? ሙስሊም ተሳደቡ አይልም። ሲጀመር ሙስሊም ለሙስሊም ድምጽ የሚሆን ነፍ ሙስሊም አለ። አንተ ምን አገባ? ምንድነው አንተ? አንተ እኮ ሃይማኖት አልባ ነህ። አዶናይን በዚህ ልክማ አትናገረውም አንተ እካክ ልጅ። ዝም ብለህ እካክን ታካክዛ ግማታ እንዴ። ደሙ ልክን እነግራለሁ ይላል እንዴ። እሱ መልስ አይሰጥም፣ ይንቃል። ለቃቃሚ ሙስሊሙ ክርስቲያኑ ዋና ፖይንቱ ይሄ ነው። እስኪ በደንብ ስለዚህ እኛም ደግሞ ተከታታይ እንመልሳለን። አይደለም ሙስሊም ክርስቲያኑ ተከባብሮ ነው ሲኖር የመጣው ከአባቶቻችን ተክርሚያቶቻችን ጀምሮ ነገም ተከባብሮ ይቀጥላል ማለት ነው። እኛ እናውቀዋለን ማን እንዳረደን። በራሳቸው አደራይተው በሙስሊም ስም እኛ ላይ ነው ጥቃት ያደረጉት። ይሄን ደግሞ ሙስሊሙን ክርስቲያኑ ያውቀዋል።
እኔ ማለት የሚፈልገው ፖይንቱ ዋና ነገሩ ይሄ ነው። ምን ለማለት ፈልጌ ነው? ወንድማችን ያነሳ ሀሳብ ሁላችሁም በደንብ ልብ ብላችሁ ሰምታችሁ ከሆነ በሙስሊም ስም የተደራጁ አሉ፣ በሙስሊም ስም እየጨፈጨፉ ያሉ አሉ። ስለዚህ ሙስሊም አልነካንም በይፋን የተናገረው። ከድርጊታችሁ ተቆጠቡ። ቪዲዮውን አይታችሁ ጨርሳችኋል። ያጠፋውን ነገር ካለ በኮሜንት ንገሩኝ። ማስተካከልም ያለብኝ ነገር ካለ እንዳስተካከል ንገሩኝ። ሰብስክራይብ እያረጋችሁ የኢትዮጵያዊነት የዜግነታችሁን ታወጡ። ቸር ሰንብቱ። መልካም ያገናኘን። በሰላም ቆዩልኝ። በሌላ ቪዲዮ እስከምንገናኝ